አባቶይ ክብር ላንተ ይሁን። ስሚ የተባረከ ይሁን። የዚህ ምሽት ሰው አረከን ተባረክ። የክፉዎች ምክር አላገኘንም፣ ስም ይባረክ። ጨለማ አላገኘንም፣ ስም ይባረክ። ምሕረት ይበዝቶልናል፣ ቸርነት ይበዝቶልናል። ልናመልክ መጥተናል፣ ጤና ሰጥተህናል። በኢየሱስ ስም ክብር ላንተ ይሁን። ይሄው ብዙ ክብር ይገባሃል፣ ብዙ አምልኮ ይገባሃል፣ ብዙ ስግደት ይገባሃል። በኢየሱስ ስም ማደሪያ ይባረክ። አንተ ኃይላችን ነህ፣ አንተ ክብራችን ነህ፣ አንተ ውበታችን ነህ፣ አንተ ዝርግፍ ጌጣችን ነህ፣ አንተ የነገ ተስፋችን ነህ፣ አንተ የዘላለም መኖሪያችን ነህ። ስምህ ይባረክ፣ ስምህ ይባረክ። ከፍ በል በኢየሱስ ስም። ጌታ የተባረከ ይሁን። በአምልኮ ብዙ ቀንበር ይሰበራል። በአምልኮ የማይሰበር ነገር የለም። የጠነከረ ሁሉ እግዚአብሔርን በማምለክ ይሰበራል። ጌታ ይባረክ። ስለዚህ እግዚአብሔርን የምናመልከው 24 ሰዓት። መዝሙር ከአምልኮ ፓርቶች አንዱ ነው። አሁን ቁጭ ብለን ቃል መስማት ራሱ ምንድነው? አምልኮ ነው። ስለዚህ አምልኮ ማለት ምን ማለት ነው? ደግሞስ ማንን ነው የምናመልከው? ብዙ ሰዎች ብዙ ነገር ያመልካሉ። አንዳንዱ ጨረቃ ያመልካል፣ አንዳንዱ ፀሐይ ያመልካል፣ አንዳንዱ ድንጋይ ያመልካል። እኛ ግን እግዚአብሔር እድለኞች አድርጎን የሰማይና የምድርን አምላክ ያህዌን ለማምለክ እግዚአብሔር ራሱን ገልጦልን ጅማሬ የሌለውን ፍጻሜ የሌለውን ነገሮችን ካለ መኖር ወደ መኖር በቃል የሚያመጣውን ሰማይ ምድርን የፈጠረው ዘላለማዊውን ጌታ እግዚአብሔርን እናመልካለን። ኢየሱስ ያድናል። ስንጠራ የሚሰማው ብዙ ሰዎች የማይሰማ አምላክ ነው ብሎ ያመልካል። አልታደሉ። በኤልያስ ዘመን ትዝ ካላችሁ እነዚህ 450 የባኦል ነቢያት እስከ ቀትር ድረስ አምላክ ብለው እያሸበሸቡ ይጮሁ ነበር፣ ገላቸውን ይቧጭሩ ነበር። ባኦልን ምን ብለው? አምላክ ብለው። ኤልያስ እውነተኛውን አምላክ ስለሚያውቅ ያላግጥባቸው ነበር። እስቲ አምላካችሁ መንገድ ሄዶ ይሆናል ወይስ ተኝቶ ይሆናል ወይስ ደክሞት ይሆናል? በደንብ ጥሩት፣ ድምፃችሁን ከፍ አድርጉ እያለ። ምክንያቱም የሚሰማ አምላክ አንድ ብቻ እንደሆነ ያውቃል። ስለዚህ መጀመሪያ ስናገር እንዲህ አለ፣ ባኦል አምላክ ወይም እግዚአብሔር አምላክ መሆኑ እንዲታወቅ እናንተ መስዋዕት አድርጉ፣ አምላካችሁን ጥሩ፣ እኔም የራስን አምላክ እጠራለሁ። ሰምቶ በእሳት የሚመልስ አምላክ እርሱ ምን ይሁን? አምላክ ይሁን። ወገኖች አትፍሩ፣ የሚሰማ አምላክ አለን። እስከ ቀትር ድረስ ብዙ በአምላካቸው ፊት አሸበሸቡ፣ ጮሁ፣ ጸለዩ፣ አነከሱ። ነገር ግን ድምፅ አልነበረም። የራሳቸውን ተራ ሲጨርሱ ኤልያስ እንዲህ አለ፣ አሁን ተራው የኔ ነው አለ። የማያሳፍር አምላክ አለን። አሁን ተራው የኔ ነው አለ። ከዛ በኋላ የፈረሰውን መሰዊያ አደሰ። ካደሰ በኋላ እንጨት ረብርቦ ወይፈኑን ካዘጋጀ በኋላ አምጥታችሁ ምን ጨምሩ አለ? ውሃ ጨምሩ አለ። ድገሙ አለ። እነሱ ውሃ አልጨመሩ፣ ጨምሩ አለ። ከዛ በኋላ እንዲህ አለ፣ ብዙ አልተቸገረ። የአባቶቼ የአብርሃም የይስሐቅ ያዕቆብ አምላክ አለ። ወገኖቼ አትፍሩ፣ ሰምቶ ቢመልስ አምላክ አለን። የአብርሃም የይስሐቅ ያዕቆብ አምላክ ወዴት ነህ ብሎ ሲጸልይ እሳት ከሰማይ ወደቀችና ድንጋዩን፣ አፈሩን፣ ውሃውን ሁሉ ምን አረገች? ላሰች። ኢየሱስ ያድናል። ስለዚህ እኛ የምናመልከው አምላክ ይሄ አምላክ ነው። ዛሬም አልተቀየረም። ዛሬም በዙፋኑ ላይ አለ። እግዚአብሔርን ይዛችሁ በልዩ ልዩ ጥያቄ ያላችሁ ሰዎች ለእናንተ ዛሬ መልእክት አለኝ። አምላካችሁ እግዚአብሔር ይሰማችኋል። እግዚአብሔር የማይሰማ የሚመስላችሁ ካላችሁ የሰይጣን ወሬ ነው። አምላካችሁ የሚሰማ አምላክ ነው። ሃሌሉያ። እና ይሄ እግዚአብሔር ለብዙዎች ተሰውሯል። ብዙዎች ይሄን አምላክ ባለማወቅ የማያድን የማይሰማ አምላክ ያመልካል። የኛ አምላክ ወገኖቼ መንፈስ ሙሴ ለሕዝቡ ሲናገር በኮረብ በእሳት አምላካችሁ እግዚአብሔር በተገለጠ ጊዜ ከቶ መልክ አላያችሁ፣ ምን ሰማችሁ? ድምፅ ሰማችሁ። ስለዚህ በሰማይ ቢሆን በምድር ከምድር በታች በማናቸው ምሳሌ የተቀረጸ ምስል ለእናንተ አታድርጉ፣ ተጠንቀቁ አላቸው። ኢየሱስ ደግሞ በዮሐንስ ወንጌል ምዕራፍ 4:24 ላይ ሲናገር እግዚአብሔር መንፈስ ነው። እግዚአብሔር ምንድን ነው? መንፈስ ነው። የሚሰግዱለት በእውነትና በምን? በመንፈስ። ኢየሱስ ጌታ ነው። ስለዚህ ይሄን አምላክ እግዚአብሔርን የማምለክ እድሉ ስለደረሰን ወዶ ፈቅዶ አምላካችን እግዚአብሔር አምልኩኝ ብሎ ራሱን ስለገለጠ ክብር ለእግዚአብሔር ይሁን።
ታዲያ አምልኮ ማለት ምን ማለት ነው? በዚህ ዘመን ለብዙዎች አምልኮ ማለት መዘመር እንደሆነ ብቻ ይገባቸዋል። ብዙ በቃ ካልተዘመረ ዛሬ አልተመለከም ላሉ ወገኖች፣ አምልኮ ከዛ ያለፈ ነው። አምልኮ መንገድ ስትሄድም ታመልካለህ፣ ተኝተም ታመልካለህ፣ መስሪያ ቤት ስትሰራም ታመልካለህ። ኢየሱስ ጌታ ነው። እና አምልኮ ማለት አንድ ሰው በፍጹም ልቡ እግዚአብሔርን መውደድና መታዘዝ ማለት ነው። በፍጹም ልቡ እግዚአብሔርን መውደድና መታዘዝ ወይም እግዚአብሔርን ማምለክ ማለት እንደ እግዚአብሔር ቃል መኖር ማለት ነው። እግዚአብሔርን ማምለክ ማለት ፈቃዱን ማድረግ ማለት ነው። ኢየሱስ ጌታ ነው። ኢየሱስ ስናገር ዮሐንስ ወንጌል 14 ቁጥር 15 ላይ ብትወዱኝ ትእዛዜን ጠብቋል። ጌታ ይባረክ። ጌታን ከወደድን ትእዛዙን እንጠብቃለን። ትእዛዙን ከጠበቅን ደግሞ ከዓለም ምኞት ከኃጢአት እንርቃለን። ከኃጢአት ከራቅን ደግሞ እግዚአብሔርን አምልከናል ማለት ነው። ስለዚህ ወገኖች ይሄ አሁን እኛ የሰጠነው ትርጉም ሲሆን መጽሐፍ ቅዱስ ደግሞ ስለ አምልኮ ምን ይላል? ሁላችሁ መጽሐፍ ቅዱስ አውጡና ያዕቆብ መልእክት 1:26 ላይ እንዲህ ይላል። በኢየሱስ ስም አነባለሁ። አንደበቱን ሳይገታ ልቡን እያሳተ ምኑን ሳይገታ? አንደበቱን ሳይገታ እንደፈለገ የመጣውን እየተናገረ ሲያስፈልግ እየተሳደበ ሲፈልግ እያማ ሲፈልግ የሰውን ስም እያጠፋ። ስለዚህ ዳዊት ሲናገር በመዝሙር 19ኛው ምዕራፍ ላይ እንዲህ አለ፣ አቤቱ የአፌ ቃልና የልቤ ሐሳብ በፊትህ ያማረ ይሁን። ይሄ ከባድ ጸሎት ነው ወገኖቼ። ብዙውን ጊዜ ብዙዎቻችን ብዙ ሰው ሐሜት፣ ብዙ ኃጢአት አንደበታችን ሳንገታ ብዙ ነገር ከሰራን በኋላ ንስሐ ሳንገባ አንደበታችን ሳይቀደስ በዛው እንዘምራለን፣ በዛው እንጸልያለን። መጽሐፉ ሲናገር አንደበቱን ምን ሳያረግ ሳይገታ ይላል። ጸሎት አንደበቱን በመግታት በጥንቃቄ ካልሆነ አይሰማም። አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ቢኖር ይላል የእርሱ አምልኮ ምንድን ነው ይላል? ከንቱ ነው። እግዚአብሔር ከዚህ ይጠብቀን ወገኖቼ። በዚች አጭር ዘመን እግዚአብሔር የሚፈልገውን አይነት ህይወት ኖረን እግዚአብሔር የሚፈልገውን አይነት ስራ ሰርተን መጽሐፍ ሲናገር ዳዊት በራሱ ዘመን እግዚአብሔርን ካገለገለ በኋላ አንቀላፋ እንደሚል በእኛ ዘመን እግዚአብሔርን በጽድቅ አገልግለን እግዚአብሔርን በንጽህና አገልግለን ማለፍ እሱ ትልቅ ትርጉም ያለው ህይወት ነው። አቻካቲያስ አላውቅም። በዚህ ጉባኤ እኮ እግዚአብሔር አንድ ሰው ቀርጾ በፊቱ ሊያቆም ነው። ይህ መልስ ስልክ ዝም ብሎ አይደለም። በዚህ ዘመን እግዚአብሔር እንደሚያይ በማይታሰብበት ዘመን፣ እግዚአብሔር እንደሚሰማ በማይገመትበት ዘመን ሕያው የሆነው አምላክ የአብርሃም የይስሐቅ ያዕቆብ አምላክ የዘላለም አምላክ የማይቀየረው ያው ስለሆነ ብዙ ጊዜ አቅም ያጣነው እንደ እግዚአብሔር ቃል ስለማኖር። እኔ የሚገርመኝ ድሮ ምንም አይነት እንደዚህ የሚታይ የአምልኮ መንፈስ ባልተሳሰበት የእግዚአብሔር ቃል በጥልቀት በማይነገርበት ብለን ቸርች ስንገባ እንባ ይፈሳል። የእግዚአብሔር ክብር ጆቻችሁን ከፍ አድርጋችሁ አባቴ በሉ፣ ክብሪ በሉ፣ ያግኛኝ። በእውነት እግዚአብሔር ክብር ያግኛችሁ። በዚህ ትውልድ መካከል እግዚአብሔር ልዩ ሰው ያርጋችሁ። አምልኳችሁን እግዚአብሔር ይቀበለው። ኢየሱስ ያድናል። በቃ የልጄ የአምልኮ መስዋዕት ብሎ ዝማሬሽን እግዚአብሔር በናፍቆት ይቀበለው። እጆቻችሁን ዘርጉና አምላኬ በሉ። የሄደው ክብር በእጥፍ ይመለስ በሉ። ኢየሱስ ያድናል። እግዚአብሔርን ማምለክ ማለት አንደበታችን ጠብቀን፣ እግዚአብሔርን ማምለክ ማለት ልባችን ጠብቀን። ዳዊት የአፌ ቃልና የልቤ ሐሳብ አለ። ኢየሱስ ጌታ ነው። በፊት ያማረ ይሆናል። ሰው ወገኖቼ እንደፈለገ የሆነ መዘመር ይችላል። እንደፈለገ የሆነ ቃል መስበክ አሁን እንደነው ይችላል። እንደፈለገ የሆነ መተንበይ ይችላል። እንደፈለገ የሆነ ግን ማምለክ አይችልም። አምልኮ በምንድን ነው? በእውነት እናመልካለን ልንል እንችላለን። እግዚአብሔር የሚቀበለው አምልኮ ግን በእውነትና በመንፈስ ሲሆን ነው። ኢየሱስ ጌታ ነው። እና ለዛ ነው ኢየሱስ ጊዜ እግዚአብሔር ከልብ የሆነ አምልኮ ይቀበል። ስለዚህ ነው ሐዋርያው ሲጽፍ እንዲህ አለ፣ አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮ ከንቱ ነው ካለ በኋላ ንጹህ የሆነ ነውሪም የሌለበት አምልኮ አለ። ለካ ንጹህ ያልሆነም አምልኮ አለ፣ ነውር ያለበትም አምልኮ አለ። ንጹህ የሆነ ነውሪም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው፣ ወላጆች የሌላቸው ልጆች ባልቴቶችንም በመከራቸው መጠየቅ፣ የተቸገሩትን በመከራቸው መጠየቅ፣ ደግሞ በዓለም ከሚገኝ እድፍ ሰውነቱን መጠበቅ ነው። ንጹህ የሆነ ነውር የሌለበት አምልኮ
ይሄ ነው ብሎ መጽሐፍ ቅዱስ ያብራራ። ወገኖች እግዚአብሔር የሚቀበለው አይነት አምልኮ አለ፣ እግዚአብሔር የማይቀበለው አይነት አምልኮ አለ። እግዚአብሔር የሚቀበለው አይነት አምልኮ እንድናመልክ እግዚአብሔር ይርዳን። በሰማይ እግዚአብሔር ናፍቆ የልጄ አምልኮ ብሎ መስዋዕትሽን እንዲያሸት ያችሁ ከፍ አድርጋችሁ አምላኬ በሉ። በዚህ ዘመን ለየት አድርገኝ የኔ ጌታ አመልካለሁ። እግዚአብሔር የእናንተን አምልኮ ተመኝቶ እንዲቀበል እግዚአብሔር በእናንተ ላይ መንፈሱን ያብስስ። ኢየሱስ ያድናል። እግዚአብሔርን ማምለክ በንጽህና ነው። እግዚአብሔርን ማምለክ በቅድስና ነው። ኢየሱስ ያው ቃሉ ምስጢር ነው። ብዙውን ጊዜ እግዚአብሔር ቃል ጠለቅ ብለን ስንገባ በጥንቃቄ እንድንጓዝ ነው። ምንም አላረኩም በምንል ሰዓት እግዚአብሔርን ልንበድል እንችላለን። ጌታ ይባረክ። ኢየሱስ አንድ ሲናገር ማቴዎስ ወንጌል ምዕራፍ 5 ላይ ወደ 28 አካባቢ እንዲህ አለ፣ ወደ ሴት ያየ የተመኛትም ሁሉ የዚያን ጊዜ ከእርሷ ጋር አመንዝሯል። ያየ ነው ማየት ችግር ምን ያደረገ የተመኘ ሴት ብቻ አይደለም የዓለም ምኞታል። ስለዚህ ወገኖቼ ልባችንን በጥንቃቄ መጠበቅ አለብን። ለዚህ ነው መጽሐፍ ሲናገር ልጄ ሆይ ልብህን ጠብቅ የሕይወት ምንጭ ከሱ ነውና ይላል። ጥቂያችሁን ከፍ አድርጋችሁ አባቴ በሉ፣ አስተዋይ አድርገኝ በሉ። እኔ ነግራችኋለሁ፣ ይህን እግዚአብሔርን በጽድቅ ካመለካችሁ ጥያቄያችሁ ሁሉ በጊዜው ይመለሳል። ይህን እግዚአብሔር በቅድስና ካመለካችሁ፣ በቅድስና ለእግዚአብሔር ከሰገዳችሁ፣ እንደሚፈልገው ከኖራችሁ እንቆቅልሻችሁ ይፈታል። ኢየሱስ ጌታ ነው። ስለዚህ በጽድቅ ካመለካችሁ አምልኮ ደግሞ ውጤት አለው። ከዓለም ተለይተን ከሰይጣን አሰራር ተለይተን በጽድቅ በፊቱ ከቆመን ለምናመልከው አምልኮ መጨረሻ ላይ እግዚአብሔር የሚሰጠን ውጤት አለ። ዝም ብለን እግዚአብሔር አንከተልም። እግዚአብሔር ለምናደርገው ነገር ሁሉ ዋጋ ይሰጣል እና ውጤቱ ምንድነው ብንል ዘጸአት 23 ቁጥር 25 ላይ እንዲህ የሚል ቃል አለ። አምላካችሁንም እግዚአብሔርን ታመልኩታላችሁ፣ እርሱም እህልና ውሃይን ይባርካል። የአምልኮ ትርጉሙ ገብቶናል። አሁን ከቅድም ጀምሮ በምንሰማው መንገድ አምላካችንን እግዚአብሔርን ብናመልከው እርሱ አንደኛ ይህን ውሃችንን ይባርካል፣ በሽታንም ከመካከል ያርቃለሁ፣ በምድርም መካን ወይም የምትጨነግፍ አትሆንም፣ የዘመንህን ቁጥር ይሞላለሁ፣ መፈራተርን በፊት ይሰዳለሁ፣ የምትሄድበትንም ሕዝብ ሁሉ አስደነግጣቸዋለሁ፣ ጠላቶችንም ሁሉ በፊት ጀርባቸውን እንዲያዞሩ አደርጋለሁ፣ በፊት ተርብ ይሰዳለሁ፣ ኤዋዊውንም ከናናዊውንም ኬጢያዊውንም ከፊት አባራለሁ። ኢየሱስ ጌታ ነው። ስለዚህ በዘመኑ እግዚአብሔርን ካገለገሉ ሰዎች መካከል አንደኛው ዮሴፍ ነው። ዮሴፍ በብዙ ሁኔታ ውስጥ እያለፈ አምላኩን እግዚአብሔርን በንጽህና ያመልክ ነበር። እኔ በዚህ ምሽት ለአንድ ሰው እናገራለሁ፣ በዘመንሽ በንጽህና በዘመኔ በንጽህና እግዚአብሔርን አምልከ ፈጽሞ አታፍሪም። አንዳንድ እግዚአብሔር በሚያመልኩ ሰዎች ላይ ያልተናገረ ፈተና ያመጣል። ለዮሴፍ የተናገረው የከፍታ ጫፍ ነው። ዮሴፍ የወረደው የዝቅታ ጥግ ነው። በዛ መካከል ራሱ ተስፋ አልቆረጠም በእግዚአብሔር። ዘጸአት 39ኛው ምዕራፍ ላይ ዮሴፍ ባሪያ ሆኖ በወንድሞቹ ተሽጦ እግዚአብሔር ትልቅ ተስፋ ተናግሯል። ወደ ግብፅ ከወረደ በኋላ የግብፅ ጌታ ጲጥፋራ ከእስማኤላውያን እጅ ዮሴፍን ገዛ። እንደ ዕቃ ባለራእይ አንዳንድ እንደ ዕቃ ይሆናል። በዛ መካከል ግን እግዚአብሔርን በጽድቅ ያመልካል። በሚኖርበት ቤት የጲጥፋራ ሚስት አይኗን በሱ ላይ ጣለች ይላል። የሰይጣን ስትራቴጂ ነው። ከፊታችሁ ትልቅ ነገር ካለ ሰይጣን መሰናክል ያስቀምጣል። ኖ የማለት የእናንተ ድርሻ ነው። ዮሴፍ በዚያን ሰዓት ወድጃለሁ ዮሴፍ ሆይ አብረኝ ተኛ ስትል ኖ አይሆንም አለ። ይሄን ትልቅ ኃጢአት በእግዚአብሔር ፊት እንዴት ይሰራለዋል? ዮሴፍ አሁን እግዚአብሔር እያመለከ ነው እያመለከ አይደለም? እያመለከ ነው። ኢየሱስ ጌታ ነው። ወገኖች ዓለምን እምቢ ብላችሁ ጌታን የምትከተሉ ልጅነታችሁን ለጌታ የሰጣችሁ ንብረታችሁን እውቀታችሁን ጊዜያችሁን ለጌታ የሰጣችሁ ብዙ ነገር መሆን ስትችሉ የታቀባችሁ እግዚአብሔር በዘመናችሁ ያከብራችኋል። ያው በእኛ ዘመን እንደዚህ አይነት ስብከት ብዙ አይገባም። ደግሞ ይሄ ከሆነ በኋላ ነው ስኬት የሚመጣው። ዝም ብሎ ትሄዳለህ፣ ትጥሳለህ፣ እሱ መልካም ነው። እግዚአብሔር ያስኬዳል፣ ያስጥሳል። ነገር ግን የሚያስኬዳው የሚያስጥሰው እንደ እግዚአብሔር ቃል ሲኖር ነው። እንደ እግዚአብሔር ቃል ኮቻ ካትያሳ እኔ አላውቅም። በአንድ ሰው ላይ የወጣ አዋጅ ይህን ስናገር አሁን ተሰበረ። ፖላራታ ጋሲያ ሃሌሉያ። ጠልፎ መንገድ ላይ ለማስቀረት አንድ ትልቅ የእግዚአብሔር ፕሮግራም ባለ ሰው ላይ ጠላት የያዘውን አጀንዳ እግዚአብሔር በዚህ ቃል ሰብሬያለሁ አለ።
ፈሃታ ጋሲያ አትፍሩ፣ የጌታ መንፈስ አለ። ዮሴፍ በጽድቅ በእግዚአብሔር ፊት ያመልካል፣ ይወጣል፣ ይገባል። ሰይጣን ግን ጲጥፋራን ሚስት እንደ ዕቃ ተጠቀማትና ዮሴፍ እግዚአብሔር ወዳየለት ከፍታ እንዳይደርስ እንቅፋት ሆነች። ዮሴፍ ግን ነቃ። አጠገብላ ተያዙና ነቅተህ በሉ። ከፊትሽ ያለው ሰፊ ሜዳ ላንቺ ስለሆነ ያን ያየ ጠላት ዛሬ ላይ ይከታተልሃል። ስለዚህ ወገኖቼ ስትወጡ ስትገቡ በጥንቃቄ ውጡ። አምላካችን እግዚአብሔር የሚያመልኩትን እንደተናገረው እንደ አፉ ቃል ስለሚያደርግ መቼም ቢሆን አምልካችሁ አንገት ደፍታችሁ አትሄዱ። ዛሬ ባይመቻችሁ ነገ ይመቻችኋል። ያችሁ ከፍ አድርጋችሁ አባቴ በሉ። አንተ የኔ አምላክ ነህ፣ በጽድቅ አመልካለሁ። ቢመችም ባይመችም ቢሆንም ባይሆንም ቢሳካም ባይሳካም አመልካለሁ፣ አምላክ ነህና። ለማምለክ እኮ መዳናችን በቂ ነው። ከጨለማ መውጣታችን በቂ ነው። ከሞት ወደ ሕይወት መሻገራችን በቂ ነው። ኢየሱስ ያድናል። ይሄን ጌታ በጽድቅ ካመለክን ወገኖቼ በአንደኛ ደረጃ ምን ይሆናል ካላችሁ እግዚአብሔር የበረከት ምክንያት ያደርገናል። ጌታ ይባረክ። በጽድቅ ካመለክን እግዚአብሔር በምድር በሚኖርበት ዘመን የበረከት ምክንያት ያደርገናል። እግዚአብሔር በዮሴፍ በጽድቅ ስላገለገለ ስላመለከ ጲጥፋራን በዮሴፍ ምክንያት ባረከው። በዮሴፍ ምክንያት ጲጥፋራ ውጭውም ውስጥ ሁሉ ተባረከ። ኢየሱስ ያድናል። አንተ በጽድቅ ካመለክ ባንተ ምክንያት ቤተሰብ ይባረካል። ባንተ ምክንያት አገር ይባረካል። ባንተ ምክንያት ከተማ ይባረካል። ባንተ ምክንያት ሰው ሁሉ ይባረካል። የረገጥክበት ሁሉ ይቀየራል። እጅ የያዘ ሁሉ ይባረካል። ያላውቅም ይሄን ስናገር ለቤተሰብ የበረከት ምክንያት የሚሆን ሰው አላለኝ። ዛሬ ላይ በሰው ያልታሰበ ነገር ግን ለቤተሰብ የበረከት ምክንያት የሚሆን ሃሌሉያ። እግዚአብሔር የዘር መርገም በሱ ሆኖ የሚሰብር አንድ ሰው አለ። ኢየሱስ ያድናል። ስለዚህ በርቺ። ስለዚህ ወደ ቀኝ ወደ ግራ አትበይ። አምላክሽን በንጽህና አምልኪ። እግዚአብሔር አምላክ በቀሪ ዘመንሽ አነጋጋሪ ህይወት ያኖራል። እግዚአብሔር ተራ ህይወት አያኖርም። ወገኖች እግዚአብሔርን ያመለኩ ሰዎች በመጽሐፍ ቅዱስ ስናይ ተራ ህይወት አልኖሩ። የድል ህይወት፣ የከፍታ ህይወት፣ የሚነገር የሚጻፍ ህይወት፣ ታሪክ ያለው ህይወት መኖር ከፈለጋችሁ እግዚአብሔርን አምልኩ። ጥቂያችሁን ከፍ አድርጋችሁ አምላኬ በሉ። ነገሬ በእጅ ነው፣ እንዳመልክ እርዳኝ በሉ። እግዚአብሔር በጽድቅ እንድታመልኩ ይርዳችሁ፣ ደግሞም ይርዳን። እና በአንደኛ ደረጃ እግዚአብሔር የበረከት ምክንያት ያደርጋል። በሁለተኛ ደረጃ እግዚአብሔር የእጆቻችንን ስራ ይባርካል። ጌታ ይባረክ። ይሄን ዘፍጥረት 39:3 ላይ እናያለን። እግዚአብሔር ዮሴፍ የሚሰራውን ስራ ሁሉ በእጁ አከናወነለት ይላል። አንቺ የምትይዥው ሁሉ ወደ በረከት ይቀየራል። ሃሌሉያ። የእጅሽን ስራ አምላክሽ እግዚአብሔር ይባርካል። ስለዚህ አንቺ ካመለክሽ እግዚአብሔር ያንቺን ስራ ይሰራል። እግዚአብሔር በልዩነት ይባርክሻል። ሶስተኛ እግዚአብሔር በተትረፈረፈ በረከት ይባርካል። ኢየሱስ ያድናል። በዘጸአት ላይ 23 ላይ ስናይ እግዚአብሔር እህል ውሃይን ይባርካል፣ በተትረፈረፈ በረከት ውስጥ ያስገባል። ምን ብታረጊ? እግዚአብሔርን ብታመልኪ። ምን ብታደርጊ? እንደ ቃሉ ብትኖር፣ እንደ እግዚአብሔር ቃል ብትወጣ፣ እግዚአብሔርን ብትፈራ፣ በሱ በፍጹም ልብ ብትታመን፣ እግዚአብሔር በተትረፈረፈ በረከት ይባርካል። እግዚአብሔር ቃሉን የሚያደርጉትን ኃያል ያደርጋል። በቃሉ የሚኖሩ ሰዎች ወገኖች ብርቱ ይሆናሉ። ያችሁ ከፍ አድርጋችሁ ነፍሴ ሆይ በሉ። የእግዚአብሔርን ቃል በደንብ ስሚ፣ በደንብ ጠብቂ። በምድር ላይ ተራ ሰው አትሆኝም። በእውነት የእግዚአብሔርን ቃል ከሰማችሁ ካደረጋችሁ በምድር ላይ ተራ ሰው አትሆኑ። በመናፍስቱ ዓለም ላይ ተጽዕኖ ፈጣሪ ትሆናላችሁ። ሰው የሚፈራው ጉዳይ እናንተን አያስፈራም። ምክንያቱም የእግዚአብሔር ቃል እሱ ሕያው ስለሆነ ከአፋችሁ ሲወጣ አነጣጥሮ ይወጋል። እናንተን ባላችሁበት ስፍራ አስደንጋጭ ሕዝብ አድርጎ ያኖራችኋል። ያቻችሁ ከፍ አድርጋችሁ አምላኬ በሉ።
ጥበብ ስጠኝ፣ እውቀት ስጠኝ። በእውነት እግዚአብሔር ጥበበኛ ያርጋችሁ። በዚህ ጥበብ ባጣንበት ዘመን ቃል ሲሰበክ ሰዎች በቃ የሆነ ቃል እኮ ለስርዓት የሚነገር ይመስላል። በዚህ ዘመን የሚሰበከው ቃል በቃ ዝም ብሎ የቃል ጊዜ ስላለ የሚሰበክ ወገኖች፣ የሚነገረው ቃል ሕይወትም መንፈስም ነው። ታሪክ የሚቀይር ነው ወገኖች። እግዚአብሔር በቃሉ ታሪክ ይቀይራል። እግዚአብሔር በቃሉ የዘር መንዘር ታሪክ ይቀይራል። አምልኮ እንደ እግዚአብሔር ቃል መኖር ማለት ነው። ጌታ የተባረከ ይሁን። አራተኛ ደረጃ ላይ እግዚአብሔርን የሚያመልክ ሰው እግዚአብሔር በጤንነት ይባርከዋል። አጠገብ ያለው ያዝና እግዚአብሔርን በደንብ አምልከው፣ በሽታ አያገኝህም። በደንብ አምልከው፣ ያለውን በሽታ ይርቃል። በእውነት ካመለካችሁ በጸሎት እምቢ ያለው በሽታ ራሱ ተኖ ይሄዳል። ሳታውቁ በሽታችሁ ይለቃችኋል። መጽሐፉ ሲናገር እናንተም እግዚአብሔርን ታመልኩታላችሁ፣ እርሱም እህልና ውሃይን ይባርካል፣ በሽታንም ከመካከል አርቃለሁ ይላል። ያላውቅም ከአንድ ሰው በሽታ ይሄዳል። ያለ ጊዜ የሚገል በሽታ አይገልሽም። እግዚአብሔርን አምልኪ፣ እግዚአብሔርን ፍሪ፣ እንደ ቃሉ ኑሪ። እግዚአብሔር በሽታ ባንቺ ላይ አያስቀምጥም። ይሄ የቃሉ እሳት ራሱ ደዌን ይበላል። እጃችሁን ከፍ አድርጋችሁ አምላኬ በሉ፣ አንተ ከኔ ጋር ነህ በሉ። በእውነት እግዚአብሔር ካንቺ ጋር ነው። ከዚህ በኋላ ባንቺ ውስጥ የእግዚአብሔር መንፈስ ያድራል። በሽታ አያድርም። አንደ እኔ በሉ የበሽታ ማደሪያ አይደለሁም፣ የመንፈስ ቅዱስ ማደሪያ ነኝ። አንቺ የመንፈስ ማደሪያ ነሽ፣ የበሽታ ማደሪያ አይደለሽም። አምላክሽ እግዚአብሔር ማደሪያ ነሽ። ኢየሱስ ያድናል። ሃሌሉያ። አምስተኛ ደግሞ ካመለክን እግዚአብሔር ፍሬያማ ያደርገናል። ግኖች እግዚአብሔር ከዚህ በኋላ ተምራችሁ ፍሬያማ ያደርጋችኋል። አግብቶ ጭንገፋ አይሆንም፣ ሰርቶ ጭንገፋ አይሆንም። እግዚአብሔርን አምልካችሁ በእውነት እናገራለሁ፣ አምልካችሁ ጭንገፋ አይሆንም። ያችሁ ከፍ አድርጋችሁ አምላኬ በሉ፣ አመልካለሁ በሉ። ዘራችሁን የመታ አይመታችሁም፣ ሰዎችን ያስቆመው አያስቆማችሁም። እሱን አምልካችሁ በፈራችሁበት ትጫማላችሁ። እግዚአብሔር ከእናንተ ጋር ይሆናል። እግዚአብሔርን አምልከን እሱ ቅጥር ይሆናል። እሱን አምልከን እሱ አጥር ይሆናል። ይቆጣል እንጂ እንደተመኘ ይቀራል። ድንበራችንን ያመለክነው ጌታ አያስደፍርም። ስሙን የጠራን ዝቅ ብለን ያከበርነው ጌታ፣ በቃ ዓለም ብለን የተከተልነው ጌታ እሱ በአደባባይ ያከብረናል። ኢየሱስ ጌታ ነው። ሃሌሉያ። አምስተኛ ደግሞ እግዚአብሔር በሞገስ ይባርካል። ኢየሱስ ጌታ ነው። እግዚአብሔር በጠላት ፊት አስደንጋጭ ያደርገናል። እግዚአብሔር ለሚመኝ ጠላት አሳልፎ አይሰጠንም። ሰባተኛው ነገር ከፊት ቀድሞ በጠላት ላይ የበላይ ያደርጋል። ጌታ ይባረክ። ይሄም ዘጸአት 3:28 በፊት ተርብ ሰዳለሁ ይላል። ተርብ ታውቃላችሁ? ኃይለኛ ተናካሽ ነው። እግዚአብሔር በፊት ምን ሰዳለሁ? ተርብ ሰዳለሁ። ኤዋዊውን፣ ከናናዊውን፣ ኬጣዊውን ከፊት አባርራለሁ። ሟርተኞችን ከሰፈርሽ ያባራል።